አየ እንዴት ናችሁ? አማን ነው። ዛሬ አንድ መልእክት አለኝ። በጣም ዘረኝነት ያለባችሁ ሰዎች፣ ጽንፈኝነት ያለባችሁ ሰዎች፣ በሰፈር የምታምኑ ሰዎች፣ የብሔርተኝነት መንፈስ የሚሰማችሁ ሰዎች፣ የማንነት ጥላቻ ያለባችሁ ሰዎች ባላችሁበት ቦታ እላላችሁ ያለው መንፈስ የጥላቻ መንፈስ፣ የክፋት መንፈስ፣ የዘረኝነት መንፈስ ይዛችሁ ይጥፋቦ። ባላችሁበት ቦታ ይዟችሁ ብን ይበለቦ። ሃይ ውጣ ከሰፈር፣ ውጣ ከጥላቻ፣ ውጣ ከዘረኝነት፣ ውጣ ከመንደርተኝነት። ትወጣለህ፣ ወደድክም ጠላም ትወጣለህ። ውጣ። ባትወጣስ ምን ልታመጣ? እራስህ ትጠፋታለህ እንጂ ከነክፋት ትጠፋለህ። አሁን እንግዲህ ሃይ ውጣ፣ ወደድክም ጠላም ውጣ። የበላይነት መንፈስ የሚሰማ መንፈስ ውጣ። ይወጣል። ወዶ ሳይሆን በግድ ይወጣል። ወደድክም ጠላ ምንም አታመጣማ። ምን ታመጣለህ? ዘረኝነት ያለብህ፣ ጥላቻ ያለብህ፣ ከነ ጥላቻ ገደል ትገባለህ። ውጣ፣ ውጣ ነው የምልህ። ውጣ።